ሮዛ ባንቴኑና ሔዋን ከሰከሩ በኋላ አብረው እንዲተኙ ካደረገች በኋላ የምትፈልገውን ቪዲዮ ታነሳለች። ፎቶንም የፈለገችውን ያክል ካደረገች በኋላ ዘግታ ጥላቸው ትወጣለች። ባንቴኑና ሔዋን ሲነቁ አብረው እንዳደሩ ሔዋንም ባንቴኑም ከወገባቸው በላይ ያለ ልብሳቸው እንደሌለ ሲያዩ በጣም ይደነግጣሉ። ከዛ እንግዲህ ሮዛ ሶስቱንም በእጇ በወጥመዷ ስራ አስገብታለች። ሉሊትንም እንደዛው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ይብዛልኝ። ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ቀጥታ ወደ ቪዲዮ እናልፋለን። ባለፈው ክፍል እንግዲህ ድራማው ሲያቆም ባንቴኑ ያው በሮዛ ተንከሲስ ሀሳብ ምክንያት ፎቶን ዴቭና ሔዋን ሲሳሳሙ ያለውን ታሳየዋለች። በዛን ሰዓት እንግዲህ ራሱ ሄዶ መጠጥ ቤት በደንብ ይጠጣል፣ ይሰክራል። በዛን ሰዓት እንግዲህ ሮዛ ደግሞ ሔዋንን በምን መንገድ ወጥመዷ እንደምታስገባት ደጋግማ እየፈከረች ነበረ። ከዛ እንግዲህ ሔዋን ውስጥ መጠጧ ውስጥ መድኃኒት ትጨምርና ታጠጣታለች። ሰክረው ሁለቱም ወደ አንድ ክፍል ሲገቡ ነበረ ያለቀው። እንዳለችውም እንግዲህ ሮዛ ሔዋንንም ባንቴኑንም ሉሊትንም ወጥመዷ ውስጥ ጨምራቸዋለች። ከዛ እንግዲህ አብረው እንዲተኙ ታደርጋለች። ልብሳቸውንም ታወላልቃለች፣ ከወገብ በላይ ያለውን ልብሳቸውን ማለት ነው። ነገር ግን ሁለቱም ምንም የሚያውቁት ነገር የለም። ፎቶ ታነሳለች። ፎቶውን እንግዲህ አንስታ ቪዲዮም ትቀርጽና ለዴቭ ለማሳየት ወይም ደግሞ እነሱን እያስፈራራች ገንዘብ ለመቀበል አስባ ያደረገችው ሴራ ተሳክቶላታል። እነሱ እንግዲህ ሲነቁ ሔዋንም ባንቴኑም አብረው ሲተያዩ በጣም ይደነግጣሉ። የሔዋን ልብስ ከወገብ በላይ የለም፣ እሱም ልብሱ ወላልቋል። እንዴት እንደመጣ እንዴት እንደሆነ ምንም አያውቅም። በዛን ሰዓት እንግዲህ ሔዋን ባንቴኑን እንዴት እንደዚህ ታደርጋለህ እያለች ባንቴኑን መስደብና ማውቀስ ትጀምራለች። ይሄ ነው የሚገባ ይሄ ነው የሚገባኝ ለኔ፣ ይሄ ነው የውለታ ምላሽ እያለች በጣም ተወቅሰው ጀመረ። ታውቃለህ የዛኔ ታመክ የመዳን ጉጉትን ሳይ በጣም አሳዝናኝ ነበር። ነገር ግን የኔን ጥፋተኛው ያንን ተንኮልክን ያንን ክፋትክን የተውክ መስሎኝ ነበር። ለካ አልተውክም፣ ለካ ወራዳ እንስሳ ነህ እያለች ስትሰድበው በቃ ሔዋን እኔ ስለተፈጠረው ነገር ምንም ነገር አላውቅም። እባክሽ ከዚህ በኋላ እንድትሰድቢኝ አልፈቅድልሽም እያለ ሲመልስላት ሮዛን በመሀል ጣልቃ ትገባና እኮ ስትል አንቺ ዝም በይ አያገባሽም ይላታል። ከዛ እንግዲህ ሮዛ በእጃቸው ስላስገባቻቸው በጣም ደስ ብሏታል። ሔዋን ግን በጣም አዝናለች። በጣም ልቧ ተሰብሯል። በጣም እያለቀሰች ነው። ከዛ እንግዲህ ባንቴኑን በጣም ተናዱ። እንግዲህ ከበር ላይ ተቀምጦ ያው የለመደውን ሲጋራ ሲያጨስ ሉሊት ከውጭ ትመጣለች። በር ሲከፈት ሲሰማ ቶሎ ብሎ ሲጋራውን ወደ እግር ስር ይጥለዋል። ከዛ እንግዲህ ሉሊት ሊያወራ ሰላም ብላ ስትገባ ስትል ሊያወራት ይሞክራል። እሷም አፈርሽብን አይደል? በእኛ ስራ አፈርሽብን ይላት። አይ ብላ ስትገባው ችላ ስትለው እኔ ስለተፈጠረው ነገር ምንም አላውቅም ማለት ሊሆን ይችላል በአጋጣሚ የተፈጠረ አይመስለኝም ስትለው ማለት እንዴት? እኔ ስለ እያንዳንዱ ነገር የማውቀው ነገር የለም። በሮዛ የተሰበረውን ልቤን በሔዋን የምጠግነው መስሎኝ ነበረ፣ ግን ሔዋን ደብቃናለች። ሔዋንና ዴቭና ሔዋን ምን ስትለው ሉሊት ስለ ህይወትና ስለ ዴቭ ወይም ስለ ዳዊት ግንኙነት ይነግራታል። በዛን ሰዓት ለሮዛ የባንቴኑን የዳዊትንና የሔዋንን መሳሳም ስታሳየኝ በጣም ተናደድኩኝ። ከዛም መጠጥ ቤት ሄጄ እስከምሰክር ድረስ ጠጣሁ። ግን እዚህ እንዴት ከእሷ ጋር እንዳደርኩ ምንም ነገር የማውቀው ነገር የለም። ሉሊት፣ ሔዋን፣ ዳዊት ለምን እንደደበቁን ለምን ድብብቆሽ ከኛ መጫወት እንደፈለጉ አልገባኝም። ስለዚህ ያ ስለተናደድኩ ጠጣሁ። የሔዋን ግን ከሔዋን ጋር በፍጹም አብረን አልጠጣም። ታዲያ አብራችሁ ካልጠጣችሁ ይሄ ነገር እንዴት ተፈጠረ? ይሄ ነገር በአጋጣሚ አይመስለኝም ብላ ለማንኛውም አንተና ሔዋን ቁጭ ብላችሁ ብትነጋገሩ ለጥያቄው መልስ ታገኛላችሁ ብላ እንግዲህ ሉሊት ወደ ክፍሏ ትገባለች። ባንቴኑም እንግዲህ ተረጋግቶ ቢያስብ አሁንም ቢሆን ሔዋንና ባንቴኑ አብረው አልጠጡም። ምክንያቱም አብረው ቢጠጡ ኦኬ ሰክረው ነው በቃ እዛው አብረው አደሩ ይባላል። ነገር ግን እሱም እሷን አላገኘም፣ እሷም ደግሞ በሮዛ ወሬ ተናዳ ነው የጠጣችው። ምክንያቱም ሮዛ እንግዲህ እያስመሰለች እንድትናደድ ታደርጋታለች። በዛን ሰዓት
መጠጥ ይዛ የደስ ነው ብላ ታቃምታታለች። ድገሚ ደጋግሚኝ እያለች እሷ ሮዛ ስራዋን ሰርታለች ማለት ነው። ከዛ እንግዲህ ሮዛና ሔዋን ይገናኛሉ። ቆይ አንድ የሚያደርገን አለ ጓደኛ፣ እንዴት ነበር አዳርሽ ጥሩ አይመስለኝም ብላ እንግዲህ ልታፊ ይዝባት ትሞክራለች። ቆይ ምን ለማለት ነው የሞከርሽው? ማለትማ ያንቺ ያልሆነ ነገር ላይ መንጠልጠልሽ። ለማንኛውም አንድ ሆነናል፣ እኔ ያቀፍኩትን ገላቅፈሻል ትላታለች። አንቺ እኔ እንዳንቺ ወራዳ ሴት አይደለሁም፣ ስለ ራሴ በደንብ አውቃለሁ፣ ጠንቅቄ አውቃለሁ። ብታቂም ባታቂም እኔ ካቀፍኩት ከባንቴኑ ጋር ደርሻል። ይሄ ደግሞ የማይካድ ሀቅ ነው ስትላት፣ ዝም በይ ልትይ የፈለግሽውን ተናገሪ፣ ምንድን ነው የፈለግሽው ስትላት፣ ማለትማ ይሄንን ወራዳ ስራሽን ለዳዊት አሳየዋለሁ። የዛን ሰዓት እንግዲህ ዳዊት አይደለም ሊያይሽ ቀርቶ ሊያወራሽ ቀርቶ ሊያይሽ አይፈልግም ትላታለች። በዛን ሰዓት እንግዲህ ሔዋን በጣም በነገሮች ግራ ተጋብታለች። እንዴት እንደተፈጠረ ነገሩ ማወቅ አልቻለችም። ከዛ አሁን አንድ ሀሳብ አለኝ፣ እኔ ገንዘብ ትሰጥኛለሽ፣ እኔም ይሄንን ቪዲዮ ለዳዊት አላሳይም ስትላት፣ በፍጹም ላንቺ ሽርፍራፊ ሳንቲም አልሰጥሽም፣ እኔ ባንቺ አልሸነፍም ብላ እንግዲህ አቋሟን ሔዋን አንድ ታደርጋለች። በዚሁ ከቀጠለች ሔዋን በጣም ጎበዝ ነች። አሁንም ቢሆን ሔዋን ላይ ምንም አይነት ጥፋት የለባትም። ያው በእርግጥ ባለትዳር ቤት ውስጥ መግባት ከባድ ነው፣ ግን ቢሆንም ደግሞ ይህ መጀመሪያ ዳዊት የሔዋን ነበረ። ስለዚህ ነገሮች አሁንም ቢሆን ዳዊት ከሮዛ ጋር ምንም አይነት ፍቅር የለውም። ባላት ነገር በውሸቷ፣ በተንኮሏ፣ በክፋቷ ልጇን እንድትወልድ ብቻ እርኩስ ስለሆነች መቼም ሁለት ነፍስ በአንዴ ከቤት ውጥቷል ተብሎ አይባረርም። ስለዚህ እየታገሰ ነው ያለው። ግን ያው እስከተፈራረሙ ባለትዳር እስከሆኑ ድረስ ደግሞ እኛ የመለያየታቸው ምክንያት መሆን ባንችልም፣ ግን የሱ ፍቅር ስቦ የሱ ፍቅር አሸንፏት ከዛው ተቤት ተቀምጣለች። እንግዲህ በዛን ሰዓት መጀመሪያ የኔ ነበር እኮ አሁንም እንዴት የኔ እንደማደርገው ታያለሽ ብላታለች። እንግዲህ ሔዋንና ዳዊት አንድ ላይ ይሆናሉ። አብዛኞቻቸው አንድ ላይ ይሆኑ። ሮዛ የሮሳው ህይወት ይጋለጥ። እንግዲህ የሮዛን ሴራ ሁሉም አውቀዋል፣ ዳዊትም እያንዳንዳቸው ማለት ነው። ከዛ እንግዲህ ዳዊት ክፍለ ሀገር ነው፣ የሚያውቀው ነገር የለም። ከዛ ሉሊትን እንግዲህ ተጠራና ሮዛ ስለ እያንዳንዱ ነገር ትነግራታለች። አይ እኔ ስለዛ ጉዳይ አይመለከተኝም ብላ ሉሊት በአራት ነጥብ ትዘጋባታለች። ከዛ እንግዲህ ባንቴኑና ሔዋን ስለ ሁኔታው ሲያወሩ እኔ አንቺና ዳዊት ስትሳሳሙበት ስታሳየኝ ፎቶ ጠጣህ፣ ሰከርክ። ከዛስ እኔ አብሬ አልጠጣው። እኔም ደግሞ መታ በሬ ጋ ዳዊት ስለ ልጃቸው ስለ ይቅርታ ስለተባባሉት በቃ የደስ እያወራች በጣም ደስ እያላች በጣም ደስ ብሎኛል፣ ልጃችን ብቻችንን ማሳደግ የለብንም ብቻውን ማደግ የለበትም እያለች ስታወራ ሰማሁ። በዛን ሰዓት ተናድጄ ጠጣሁ። በቃ ይሄ ነው ብላ ይሄ ነገር ስለዚህ እሷ ሆን ብላ ያሴረችው ሴራ ነው ብሎ ባንቴኑ ይደመድማል። ሮዛ እንግዲህ ሔዋን ብር እንደማሰጣት ስታውቅ ወደ ባንቴኑ ትሄዳለች። ባንቴኑ ጋር ትሄድና ባንቴኑን ብር ትጠይቃለች። እንግዲህ ይሄን አንተ የመዳንህ ምክንያት ሔዋንና ዳዊት ናቸው። ስለዚህ ይሄንን ቅሌት ግን ካየ ደግሞ መቼም ይቅር አይልህም፣ መቼም አይምርህም። ስለዚህ ይህን እንዳላደርግ ጠቀም ያለ ገንዘብ ትሰጠኛለህ ሲላ ባንቴኑም እንግዲህ ደረፍቱን ነፍሶ እየሳቀ ለሬሳ መግዣሽ ከሆነ ብር እሰጥሻለሁ፣ ለሬሳ ሳጥን መግዣሽ ከሆነ ለማንኛውም በሁለቱም ሀሳብ እስማማለሁ፣ እሺ ካልክም ካላልክም ብላ እንግዲህ ጥላው ትሄዳለች። እሱም በፍጹም እንደማይሰጣት ለራሱ ቃል ይገባል። ከዛ እንግዲህ ቁጭ ብለው ቡና ተፈልቶ ዳዊት ከክፍለ ሀገር ይመጣል። ዳዊት ሲመጣ ሰላም ሲላቸው ዳዊት ሁሉንም ሲያቸው ሮዛና ባንቴኑ ሔዋንና ባንቴኑ ይቅርታ የሮዛ ስምላሴ የተነቀሰ እንዲህ በትካዜ ተውጠዋል። እንዴ ምን ነው በመምጣት የደስተኛ አትመስሉም? ኧረ ሁሉ ሰላም ነው። ልጅትን እንግዲህ ሰላም ሞቅ ባለ ሰላም ይላታል። ሮዛ ብትጠብቅም ምንም ሰላም የሚላት የለም ቆሟል። ከዛ እንግዲህ ሉሊት እንግዲህ ስለተፈጠረው ነገር ሁሉ ነገር ሰላም ነው፣ ግን አንተ ከሄድክ ጀምሮ እኔ ከሄድኩ ምን ሲላት፣ ነይ ሉሊት አንዴ ነይ ተነሽ ብላ እንግዲህ ኩሽና ዛት ትሄዳለች። ቆይ እነሱ አንድ ቀን ገና እግሩ ከመውጣቱ ጠብቀው እዚህ ብልግናቸውን ፈጸሙ። አንቺስ እስከ 3 ሰዓት ድረስ አምሽተሽ መምጣትሽ
ዳዊት ቢሰማ ምን የሚፈጠር ይመስለሻል? ዳግም ከሚባል ሰው ጋር አምሽተሽ እንደሚመጣ እንዲሁም ቆየት ቢኖረው አድረሽም ትመጪ ነበረ ብላ እንግዲህ እሷም አሁን መተንፈስ ትችያለሽ፣ እኔ ሳልናገር ግን እያንዳንዷን ነገር ብታረጊ የዛኔ መጨረሻሽ ይሆናል ብላ እንግዲህ ሉሊትንም በወጥመዷ ትጥላታለች። አንቺ ክፉ ሴት ነሽ